የሪል ስቴት አልሚ ሆነ ገበያውን ሰብረህ መግባት ያልቻልክበትን 5 ነገሮች ልንገር። አፓርታማ ገንብተሃል፣ ገንዘብም አፍስሰሃል፣ ማርኬቲንግም ሰርተሃል። ነገር ግን ገበያውን ሰብረህ መግባት አልቻልክም። ለምን? ችግሩ የገበያ አይደለም፣ የስትራቴጂ። አንደኛ፣ የተለየ የዋጋ ሐሳብ ወይንም ቫልዩ ፕሮፖዚሽን የለህም። ይህ ማለት ደንበኛው ለምን ከአንተ ልግዛ የሚለውን ጥያቄ ካልመለስክ ከተወዳዳሪዎች የተለየ ሳይሆን አንዱ ብቻ ትሆናለህ። ሁለተኛ፣ ምርትህን እንጂ ደንበኛህን አልተረዳህም። የሚገዛው ሰው ምን ይፈልጋል? አቅም አለው? ቤተሰብ አለው? ኢንቨስተር ነው? የደንበኛህን ባህሪ ወይም ኮንሱመር ቢሄቪየር በደንብ ማወቅ አለብህ። ሶስተኛ፣ በሽያጭ ቡድንህ ላይ በቂ ኢንቨስትመንት አላደረግም። ህንፃ መገንባት ቀላል፣ ዘላቂ የሚሸጥ ቡድን መገንባት ግን ከባድ። ጠንካራ የሽያጭ ቡድን ከሌለ ጥሩ ፕሮጀክት እንኳን ወደ ኋላ ሊቀር ይችላል። አራተኛ፣ ብራንድ ሳይሆን ፕሮጀክት ብቻ እየሸጥክ ነው። ሰዎች ህንፃ ብቻ አይገዙ፣ እምነትን ይገዛሉ፣ ስምን ይገዛሉ፣ ታማኝነትን ይገዛሉ። አምስተኛ፣ ገበያውን ከመከተል ለመምራት አልሞከርክም። ገበያውን የሚመሩ አልሚዎች የሌሎችን ዋጋ አይከተሉ፣ የሌሎችን ስትራቴጂ አይቀዱ። አዲስ ሀሳብ ያመጣሉ፣ አዲስ ልምድ ይፈጥራሉ፣ አዲስ የደንበኛ ልምድ ይገነባሉ። በሪል ስቴት ውስጥ አሸናፊ የሚሆነው ትልቁን ህንፃ የገነባው አይደለም፣ ደንበኛውን በተሻለ ሁኔታ የተረዳውና የተሻለ እሴት የፈጠረው ነው። እሺ፣ አሁን ደግሞ የእናንተ ተራ ነው። የሪል ስቴት አልሚ ሆነው ገበያውን ሰብረው መግባት ያልቻሉበት 5 ነገሮች ጨምሩ። ኮሜንት ላይ ጻፉ።